ገንዘብ በዚህ ሰዓት ምን ያክል አስፈላጊ እንደሆነ መቼስ ሁላችንም የምንረዳው ሀቅ ነው። ብዙ ሰዎች የተለያዩ ስራዎችን ይሰራሉ። ነገር ግን አብዛኞቹ የሚሰሩት ስራና የሚያገኙት ገንዘብ አይመጣጠንም። ነገር ግን ያንን ስራ ለመስራት የሚያወጡት ኢነርጂ በጣም ከፍተኛ ነው። አንዳንድ ሰዎች ደግሞ ስልካቸውን ተጠቅመው የማይታመን ገንዘብ እየሰሩ ይገኛል። ስለዚህ እናንተም ይህንን በመጠቀም እንደሌሎቹ እንዴት ገንዘብ መስራት እንደምትችሉ በዚህ ቪዲዮ እናያለን። ከዛ በፊት ግን ይህንን ቻናል ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ ቪዲዮ እንደሚመቻችሁ ስለማልጠራጠር ላይክ በማድረግ ማንኛውም አይነት ጥያቄ ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። ዛሬ ይዤላችሁ የመጣው ስራ አንድ ሰው በምትጋብዙበት ሰዓት 0.1 USDT ይሰጣችኋል። ይሄም ማለት 15 ጓደኞቻችሁን በምትጋብዙበት ሰዓት 1.5 ዶላር ታገኛላችሁ ማለት ነው። ስራውን ለመስራት የሚያስፈልጋችሁ እጃችሁ ላይ ባለው ማንኛውም ስልክ መስራት ትችላላችሁ። ምንም የምታስገቡት ወይም ምንም እጃችሁ ላይ ገንዘብ አያስፈልግም። ስራውን ለመስራት የሚያስፈልጋችሁ ሊንክ ዲስክሪፕሽን ላይ አስቀምጬላችኋለሁ። እሱን በመጠቀም ሬጂስተር ማድረግ ትችላላችሁ። አሁን ደግሞ በዚህ ቪዲዮ እንዴት ሬጂስተር ማድረግ እንደምትችሉ፣ ሬጂስተር ካረጋችሁ በኋላ እንዴት መስራት እንደምትችሉ፣ የሰራችሁትን ገንዘብ እንዴት መውጣት እንደምትችሉ አሳያችኋለሁ። ይህንን ቪዲዮ ይጠቅመዋል ብላችሁ ለምታስቡት ሰው ሼር አድርጉለት። ቀጥታ ወደ ቪዲዮ። በመጀመሪያ ስክሪኑ ላይ ያለውን ቴሌግራም ቻናል ላይ ገብታችሁ ሊንኩን ታገኙታላችሁ። ሊንኩን ከነካችሁት በኋላ አፑን ወደምታወርዱበት አፕ ፕሌይ ስቶር ከሆነ ፕሌይ ስቶር፣ አፕ ስቶር ከሆነ አፕ ስቶር ይወስዳችኋል። አፑን ካወረዳችሁ በኋላ በኢሜይል ሳይን አፕ ታደርጋላችሁ። ቀጥታ ስልካችሁ ላይ ባለው ኢሜይል ማለት ነው። ከዛ ኮንቲኒው ካላችሁት በኋላ ቀጥታ ወደ ፕሮፋይል መክፈቻ ያስገባችኋል። እዚህ ጋር ኔም ላይ ስማችሁን ወይም ደግሞ ቻናል ካላችሁ የቻናላችሁን ሊንክ ታስገባላችሁ። ጀንደር ላይ ጾታችሁን፣ ከዛ ከታች ደግሞ የትውልድ ቀን። ይህንን ስታስገቡ ከ18 ዓመት በታች መሙላት የለባችሁም። ከዛ ከታች ደግሞ የምታስገቡት የምትወዱትን ነገር ታስገባላችሁ። እኔ ዝም ብዬ ፐብጂ የሚለውን መርጫለሁ። እናንተም የሚመቻችሁ መምረጥ ትችላላችሁ። ከዛ ሰሌክት ብላችሁ ፕሮፋይላችሁን ታስገባላችሁ። አሁን ስለጨረሳችሁ ፊኒሽ ትላላችሁ። ልክ እንደጨረሳችሁ 0.1 ዶላር ይሰጣችኋል ማለት ነው። አሁን ደግሞ ሰዎች እንዴት መጋበዝ እንችላለን የሚለውን ለማየት ከታች ኢንቫይት የሚለውን ሊንክ ነክታችሁ መጋበዝ ትችላላችሁ። የሰራችሁትን ገንዘብ ለመውጣት ደግሞ አሁን እንደምታዩት ባላንሳችሁን ከነካችሁ በኋላ ዊዝድሮ የሚለውን ትነካላችሁ። ለመውጣት የሚቀበሉ USDC ነው። ከዛ ወደ ኤምኤክስሲ ወይም ደግሞ ባይቢት ከፈለጋችሁ ባይናንስ ውስጥ መርጣችሁ ትገባላችሁ። እኔ ኤምኤክስሲ ውስጥ ገብቻለሁ። ዲፖዚት የሚለውን ከመረጣችሁ በኋላ ከዛ ኦን ቻይን ዲፖዚት ነክታችሁ USDC ብላችሁ ሰርች ታደርጋላችሁ። ኢቴሪየም ኔትወርካችሁ መርጣችሁ ኮፒ አድርጋችሁ ወደ አፑ እንመለሳለን። ከዛ ካርድ ነምበር የሚለው ላይ ኮፒ ያደረጋችሁትን ፔስት ታደርጋላችሁ። ኮንፊርም ዊዝድሮዋል ትሉታላችሁ። ልክ እንደተጫናችሁት ኮንፊርም ብላችሁት ከ5 እስከ 10 ደቂቃ በኋላ ወደ ኤምኤክስሲ ወይም ደግሞ እናንተ ወደ መረጣችሁት ገንዘብ ይገባላችኋል ማለት ነው። በዚህ መልክ ገንዘብ መስራት ትችላላችሁ ማለት ነው በማንኛውም ጊዜ። ስለዚህም ስራ ሆነ ስለሌላ ጥያቄ ካላችሁ ኮሜንት ላይ መጠየቅ ትችላላችሁ። እንደዚህ አዳዲስ ስራዎች ሲመጡ መከታተል ከፈለጋችሁ ቴሌግራም ቻናላችንን መከታተል ትችላላችሁ። ይመቻችሁ።